ማርን በጾም ሰዓት የምትበሉ ሰዎች እንቁላልንስ ለምን አትበሉም? ይሄም ከዶሮ ነው የተገኘው፣ ይሄ ከንብ ነው የተገኘው። ሁለቱም ከስጋውያን የተገኘ ነው እና ይሄ ለምን በጾም ሰዓት ይበላል? የማታውቁት በደንብ ስሙኝ። ሁላችሁም እጃችሁን ፈታ ፈታ አድርጉና ለሁሉም እንዲዳረስ እዚህ ጋር ያሉትን ሼር፣ ኮፒ፣ ሊንክ፣ ላይክ እያደረጋችሁ ቪዲዮውን ለሁሉም አዳርሱልኝ። ቤቱን ፎሎ አድርጎ ይኸውላችሁ ይሄ በጾም ሰዓት ለምን አይበላም ሲባል ይሄ የተገኘው ከዶሮ ነው። ዶሮ ደግሞ ከወንድና ከሴት ዶሮዎች በሩካቤ የምትገኝ ናት። ስለዚህ በሩካቤ የተገኘች ስለሆነች እንቁላል በጾም ሰዓት አይበላም ማለት ነው። ይሄኛው እስካላችሁኝ ይሄኛው የተገኘው ከንብ ነው። ንብ ደግሞ በሩካቤ አይደለም የምትወለደው፣ የምትጸነሰውም የምትወለደውም እና እስካላችሁኝ የንብ አውራ ሲባል ሰምታችኋል አይደል? የንብ አውራ የሚገርም ድምፅ አለው። በነገራችን ላይ ይህ አውራ በሴትም አንቀጽ ይጠራል። እናም ያንን ድምፁን ሲያሰማቸው ሴቶች ንቦች እጭ ይሰራሉ። ያ እጭ ሆኖ ያድርና ያ እጭ ደግሞ እያደገ ወደ ንብነት ያድጋል ማለት ነው። አያችሁ፣ በዚህ መልክ ነው ንቦች የሚወለዱት። ነገር ግን ሳይንስ ንብ በሩካቤ ነው የምትወለደው ይላል። በእኛ በኦርቶዶክሳውያን አስተምሮ ደግሞ አባቶቻችን እንደነገሩን ንብ በአውራው ድምፅ ብቻ እንጂ በሩካቤ አይደለም የምትወለደው። ስለዚህስ ያለ ሩካቤ ከአውራው ድምፅ ብቻ ስለምትገኝ ንብ ማር በጾም ሰዓት እንበላለን ማለት ነው። ከዚህ የተነሳ ነው። አያችሁ ታዲያ ቅዳሴ ማርያም ስታስቀድሱ አባ ሕርያቆስ ምን ይላል? ከመንብ ዘእምቃል ንባብ፣ ንብ ከአውራው ድምፅ የተነሳ እንደምትጸንስ ድንግል ማርያም ሆይ አንቺም ክርስቶስን በመልአኩ ድምፅ ብቻ ጸነሽው ይላል። አስተምሯችን ድንቅ ነው። ኦርቶዶክስ ለሁሉም ነገር አመክንዮ አላት፣ ምክንያታዊ ናት። ያለ ምክንያት አንዳች ነገር አትተገብርም። አየህ ሃይማኖትህ ታዲያ አትደንቅህም? አትወዳትም? ሃይማኖትሽን አትደንቅሽም? አትወጃትም? እስኪ ሁላችሁም ኮመንት ላይ ሃይማኖቴን እወዳለሁ እያላችሁ ጻፉን። እስኪ የተዋህዶ ልጆች ሃይማኖቴን እወዳታለሁ እያላችሁ ኮሜንት ላይ አጥለቅልቁት። ሁላችሁም ይህን ቪዲዮ ሼርና ኮፒ፣ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ይሄ ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።